የቤቱ ሁለተኛው ልጅ ዮናስና ሚስቱ ቤተሰብ ጠይቀው ሊሄዱ ሲነሱ እናትየው ከግዳፍ ፌስታል ሙሉ የምግብና የሸቀጣሸቀጥ ዕቃዎችን አውጥታ ሰጠቻቸው። ዮናስም እኔ ብቻዬን ስለሆንኩ ይህን ሁሉ መብላት አልችልም አለ። ይዘው ሂድ፣ እንዲሁም የወንድምህን የማርቆስ ልብሶችን አውጥቼልሃለሁ፣ እሱ ስለማይለብሳቸው አንተ ወሰዳቸው አለች እናትየው። ዮናስም እሺ እማዬ፣ መኪናዬ ላይ ጫኚው አለ። እንደገና እናትየው ወደ ዮናስ ሚስት ዞረችና እዛ መሳቢያ ላይ የወንድምህ ሚስት የሊዲያ አዳዲስ ጫማዎች አሉ፣ የምትፈልጊውን መርጠሽ ውሰጂ አለች። የማርቆስ ሚስት ሊዲያም በድንጋጤ ጮኸች። ምን አዳዲስ ጫማዎችን ነው የምትሰጪኝ? ገና እኮ አላደረግኳቸውም አለች። እናትየው ግን አፈጠጠችባትና ዝም በይ ሊዲያ፣ ምን ችግር አለው? አንቺ ብዙም ወደ ውጪ ስለማትወጪ አያስፈልግሽም ብላ ተናገረቻት። እናትየው እንደገና ይህ ሁሉ አልበቃ ብሎ ወደ ውስጥ ገብታ ወፍራም የገንዘብ ጥቅል አውጥታ ለዮናስ ሚስት ሰጠቻት። ይሄ 100,000 ብር ነው፣ ለክፉ ቀን ያስቀምጡት አለች። የዮናስ ሚስትም እንደማይፈልግ ሰው በመሆን እኛ እኮ ብዙም ብር አይቸግረንም፣ ለልጅ ልጆችሽ ብታስቀምጪው ይሻል ነበር እያለች ተቀበለቻት። ዮናስም ወዲያው በቃ እንሂድ ብሎ ተነሳ። ይህንን ሁሉ ሲመለከት የነበረው የቤቱ ባለቤት የዮናስ ታላቅ ወንድም ማርቆስ ትዕግስቱ ተሟጠጠ። በንዴትም እማ ይሄ ብቻ ይበቃል እንዴ? ለምን ቤቴንና መኪናዬን ሸተሻት ትሰጪያቸውም አለ። እናትየውም ማርቆስ ልጄ፣ ሁላችንም እኮ አንድ ቤተሰብ ነን አይደል አለች። ሚስቱ ሊዲያም ጣልቃ ገባችና እውነት ቤተሰብ ከሆንንማ ለምን በእኩል አታይንም? አንቺ ሆስፒታል ታመሽ ተይተሽ እኛን ክልፋትተን ስናስታመምሽ እነሱ አንድ ቀን እንኳን መጥተው አልጠየቁሽም። ዛሬ ግን ሲመቱ የእኛን ንብረት ሳይቀር ዘርፈው ይሄዳሉ አለች። ይህን ዮናስ በንቅጥ ሳቀ። ወንድሜ እናታችንን መንከባከብ ግዴታህ ነው። ያንተ ንብረት የሷ ደግሞ የኛ ነው፣ ወንጀል አይደለም አለ። በዚህም ንግግሩ ማርቆስ በጣም ተናደደ። ወዲያው እሺ አንተ ልክ ነህ፣ እንደዛ ከሆነ እናቴ ዛሬውኑ ወደ እናንተ ቤት ትሄድና አብራችሁ ትኑር፣ እኔ ደክሞኛል አለ። ዮናስና ሚስቱ በድንጋጤ ተያዩ። አረ በፍጹም እኛ ቤትማ አይመችም፣ በጣም ቢዚ ነን፣ ስራ ይበዛብናል፣ እዚሁ ትሩን አሉ። ማርቆስም በምላሻቸው በጣም ሳቀ። አንጀቱ እያረረም አያችሁ እንዴት እንደሚያስቅ፣ የእሷን ገንዘብ ምግብ እና ስጦታ እንጂ እሷን አትፈልጓትም፣ የምትመጡት ጥቅም ስትፈልጉ ብቻ ነው። ዛሬ ግን ይዛችኋት ሂዱ፣ እኔ ጋር መኖር አብቅተዋል ብሎ እናቱን ወንድሙንና ሚስቱን ገፍቶ ከቤቱ አስወጣቸው። ቤተሰብን የሚበተነውና የልጆችን ፍቅር የሚገድለው ትልቁ መርዝ በቤተሰብ መካከል የሚደረግ አድሎና ያላግባብ የሆነ ወገንተኝነት ነው። ጥቅምን ብቻ መሰረት ያደረገ ግንኙነት ዘላይነት የለውም። የአንድን ሰው ሀብትና ንብረት እንጂ ማንነቱን የማይፈልግ ሰው ኃላፊነትና ችግር ሲመጣ ሸሽቶ ይሄዳል። በዝምታ የሚሰዋ መልካምነት ልክ ሊኖረው ይገባል። ክብርና መብት ሲነካ እንዲሁም ሰዎች አቅምን ያላግባብ ሲጠቀሙበት በቃ ብሎ ድንበር ማበጀት ራስን ከብዝበዛ የመታደጊያ ብቸኛ መንገድ ነው። ማርቆስ እናቱን ከቤት በማስወጣት ወደ ዮናስ ቤት መላኩ ትክክል ነው ብላችሁ ካመናችሁ ሐሳባችሁን ኮሜንት አድርጉ።